እኔ ስሜ ከድጃ እባላለሁኝ የአይመን እናት ነኝ። አልሐምዱሊላህ እስካሁን ድረስ እዚህ ያለ ድርጅት አላውቅም ነበረ። አጋጣሚ እንደዚህ ዘንቢል እየሰራሁ ነው። እሱን ይዤ አስፋልት ስሰራ ስታይ አንዱ እዚህ እኮ አለ እዚህ ማዶ መድኃኒዓለም በታች እዛ ሄደሽ ለምን አትጠይቂያቸውም እና ያው ያይዙልሽም ምን ችግር አለው እና ጠይቂያቸው ብላ ስትለኝ ጊዜ አጋጣሚ ጠየቁኝ። አልሐምዱሊላህ እድሉን አገኘሁ እና አሁን ላይ ያው ስሰራ ቀልቤ ወደዚህ ልጄ ምን ይሆናል ብዬ ባላስብም እዛ ስራዬን በስነ ስርዓት እሰራለሁ። ልጄ የሚያጠፋል ብዬ አልጨናነቅም። ልጅ ሰው ስራ ሲሰራ ያው ውስጣቸው ደስተኛ ስራውን እየፈለጉት ደስተኛ አይደሉም። ለምን ልጅ ይዞ ሰው ቤት መስራትም ተመላላሽ ምን በጉልበቴ ነው የሚተዳደረው። በርግጥ የራሴ ገቢ ምንጭ የለኝም። እንደዛም ሆኖ በነፃነት እሰራለሁ። አልሐምዱሊላህ ይኸው እዚህ ከጀመረ ጀምሮ ነፃነት አለኝ። ልጄም ደህና ሰላም ብሎ ይገባል። ጤንነቱ እንደተጠበቀ ነው። ይሆናል ብዬ የማስበው ነገር የለኝም። ከፈጣሪ በታች እንደ ቤተሰብ ጥዬ ነው የምወጣው። አታለው እንዳያለቅስም በሰዓቱ